ዛሬ ደግሞ የምናየው ስለ አልጎሪዝም ነው። ስለ ዩቲዩብ አልጎሪዝም እናያለን። 2025 ላይ ዩቲዩብ አልጎሪዝም አድ ካደረጋቸው በጣም ብዙ ነገሮች መካከል ጥቂቶቹን አድቫንቴጅን እናወራለን። ዩቲዩብ አልጎሪዝም በ2025 ላይ በጣም ብዙ ፊቸሮችን አድርጓል። ያ ማለት ደግሞ ዩቲዩብ ቻናላችን እንዴት አፕግሬድ ወይም አፕዴት እንዲያደርግና እንዴት ሞር ሰብስክራይበር እና ቪዩ እንዲያገኝ እንዲሁም ደግሞ አልጎሪዝሙ ከዚህ በፊት ከሚሰራበት አንዳንድ ፊቸሮችን አደርጓል። እነዚህ አልጎሪዝሞች በደንብ የሚሰሩት ባሉት ኦዲየንስ እና በሚለቀቅ ኮንተንት መሰረት ነው። ስለዚህ ይህን ነገር ዛሬ እናያለን። አካውንቴን ሰብስክራይብ አድርጉ፣ ሼር አድርጉ፣ የደወል ምልክቱን ተጫኑ እና ወደ ቀጥታ ወደ ቪዲዮ እናልፋለን። መጀመሪያ 25 ላይ አልጎሪዝም የሚባለው ምንድነው? ቤዚክ ምንድነው? አልጎሪዝም ቤዚክሊ አልጎሪዝም ምንድነው? አልጎሪዝም ማለት ሪኮመንድ የሚያደርግ ወይም ሪኮመንዴሽን ማለት ነው። ዩቲዩበሮች ዩቲዩብ የሚሰሩ ሰዎች የሚያውቁት ወይም ሪኮመንዴሽን ይባላል። አልጎሪዝሙ ሪኮመንድ ያደርጋል። ለምሳሌ አንድ ቪዲዮ ሰው ሲያይ ያ ቪዲዮ በዩቲዩብ ሪኮመንድ ተደርጎ ነው ወደዛኛው ሰው ጋር የሚደርሰው። ስለዚህ ዩቲዩብ አልጎሪዝም የሚሰራው በሪኮመንዴሽን ነው። ስለዚህ አንድ ሰው ቪዲዮ የሚያየው ሪኮመንድ የሚያደርገው በኢንተረስቱ ቤዝድ ነው። ስለዚህ አልጎሪዝሙ በደንብ ካች የሚያደርገው ወይም በደንብ ፍሎ የሚያደርገው በሪኮሜንዴሽን ማለት ነው። ስለዚህ እነዚህ ሪኮሜንዴሽኖች 25 ላይ ደግሞ በደንብ ፊቸርድ በሆነ መልኩ ለማርኬቲንግ እንዲሁም ደግሞ ለኦዲየንስ በሚገባ አሬንጅ ተደርጎ ቀርቧል። ይህም ሶስት መሰረታዊ ነገሮችን አደርጓል። ይህኛውም አንደኛ ሃይፐር ፐርሶናላይዜሽን ዊዝ ኤአይ ይባላል። ወይም ከኤአይ ጋር በደንብ አልጎሪዝሙ በደንብ ከኤአይ ጋር ኢንተራክት እንዲያደርግ ተደርጎ የተሰራ ሲሆን ይሄም ምንድነው የሚያደርገው የሆነ ቪዲዮ የሰውን ኢንተረስት በማየት እና የሰውን ፍላጎት በመረዳት ኤአዩን ለዩዘር ወይም ለኦዲየንሱ አድሬስ ያደርጋል። ይሄ አንደኛው 2025 ላይ አድቫንስ ሆኖ የመጣው አልጎሪዝም ነው። ምክንያቱም ቪዲዮ አንድ ሰው ጋር ቪዲዮ የሚደርሰው ያ ሰው ለዛ ቪዲዮ ባለው ኢንተረስት መሰረት ነው። ስለዚህ ይሄኛው ኤአዩ ከአልጎሪዝሙ ከዩቲዩብ አልጎሪዝም ጋር በደንብ መርጅ አድርጎ ነው የመጣው 25 ላይ። ያ ደግሞ ለምን ይጠቅማል? የሆነ ተመሳሳይ አይነት ቪዲዮዎች ስንለቅ ወይም ተመሳሳይ አይነት የኮንተንት ቪዲዮ ላይ ስንለቅ ሴም ኦዲየንሱን ካሽ እያደረገ የእኛን ቪዲዮ ለኦዲየንስ የማድረስ ፕሮባቢሊቲው በጣም ሀይ ይሆናል ማለት ነው። ሁለተኛ ደግሞ አንደኛው ሃይፐር ብለናል። ሁለተኛ ደግሞ ኮንተንት ኳሊቲ ነው። ኮንተንት ኳሊቲ ምንድነው? እኛ የምንለቀው የሰብስክራይበር ብዛት ወይም አፕሎድ ያደረግነው ብዛት መጠን ሳይሆን የኮንተንት ኳሊቲ ታይቶ ዩቲዩብ ቪዲዮዎችን ፑሽ ያደርጋል። ይህ ደግሞ በጣም በተለይ ደግሞ ለዩቲዩበሮች አሪፍ ኮንቲኒስሊ የሚሰሩ ያግዛቸዋል። አሪፍ ቪዲዮ እየሰራ አሪፍ ላይክ ያገኛል። አሪፍ ቪዲዮ በሰራልክ የእኛ ቪዲዮ ፑሽ የመደረጉ የሰብስክራይበሩ ብዛት ሳይሆን ወይም የላይክ ወይም የቪዲዮ አፕሎድ ያደረግነው ብዛት ሳይሆን የኮንተንት ኳሊቲ የኛም ቪዲዮ በደንብ ፑሽ እንዲያደርግና በደንብ እንዲሄድ ይረዳናል ማለት ነው። ለሶስተኛው ደግሞ በፊት የነበረው አፕሎድ ያደረግነው ቪዲዮ እንዲወጣልን ያደርጋል። የ25 ላይ አልጎሪዝሙ አፕዴት ከተደረጉት ነገሮች አንደኛው በፊት የነበረውን አፕሎድ ያደረግናቸውን ቪዲዮ ድጋሚ ቪው እንዲያገኝ ወይም ድጋሚ ወደ ኦዲየንስ ፑሽ የማድረግ ሂደቶች ተካተውበታል። በዚህ በ25 ላይ አልጎሪዝሙ አድ ያደረገበት ሌላኛው ፊቸር ነው። ይሄ ደግሞ ምን ያደርጋል? በፊት የሰራናቸው ቪዲዮዎች አሪፍ ከሆኑ እና ቪው ያላገኙትን ወይም ላይክ ወይም ያላገኙትን ቪዲዮዎችን ከእንደገና በማደስ ወደ ኦዲየንሱ ፑሽ ያደርጋል። ይሄ 25 ላይ በጣም በትልቅ እየተሰራ ያለው እና ዩቲዩብ እየተጠቀመ ያለው የአልጎሪዝም ሜትድ ወይም አልጎሪዝሙ አፕዴት የተደረገበት መንገድ ነው። ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ።